ዛሬ በጣም የሚጥም ሸሽጣው አብረን እንሰራለን ወይንም ደግሞ ጅጃጅ መሽዊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወደ ሀገሬ ልጆች? ዛሬ ጣት የሚያስቆረጥም የጅጃጅ መሽዊ እንሰራለን በቤታችን ውስጥ። ተከታተሉኝ፣ ወደሚያስፈልገን ነገር እንሄድ። በመጀመሪያ ዝጋ ዶሮ ነው ያዘጋጀሁትኝ ወይንም ደግሞ ሰድር ጅጃጅ አጥንት የሌለው ማለት ነው። እሱም በደንብ አድርጌ አጥቤ ቆራርጬዋለሁኝ። 4 ማዕዘን ወይንም ሙከአባት አድርጌ ማለት ነው። እዚህ ጋር ደግሞ የሚያስፈልጉን ግብአቶች ቀይ ሽንኩርትና 3 አይነት የማያቃጥሉ ቃሪያዎች ወይንም ደግሞ ፍልፍል ሮሚ፣ ከዛ ትንሽዬ ከልና ትንሽዬ ሎሚ ነው በሳህን ያዘጋጀሁት። ወደ ቅመሞች ሲሄድ ደግሞ ፓፕሪካ፣ የዶሮ መተበለያ ቅመምና ኦርጋኖ ፍልፍል አስወጥ፣ እርድ፣ 7 አይነት ቅመም ነው ያዘጋጀሁት። ከዛ ነጭ ሽንኩርት፣ ማስተርድ፣ ማይኒዝ፣ ዚባዲ ወይንም ደግሞ ሮብ ያስፈልገናል ማለት ነው። ከዛ ዘይት። አሁን በመጀመሪያ እርጎ አደረኩኝ 2 ማንኪያ ነው የምጠቀመው። ከዛ ማስተርድ ወይንም ደግሞ ከርደል እንጨምራለን። ከዛ ማይኒዝ 1 ማንኪያ ማይኒዝ ነው ያረኩትኝ፣ እናንተ የሚበቃችሁን ያህል። ከዛ ነጭ ሽንኩርት፣ ከዛ ቅድም ያሳየዋችሁን ሎሚና አሽቶ ወይንም ደግሞ ከል። በመቀጠል ቅመሞቻችን ነው የምንጨምረው። ከዛ ዘይት ይሄንን ጨምርና አንደኛ ሽሽ ጣውቅ ነው የምንሰራው። በጣም ነው የሚጠመው። ከዛ እንዳርገን እናቀላቅለዋለን። በመጀመሪያ ቅመማችንን፣ በመቀጠል ዶሮውን ነው የምንጨምረው። ቤታችሁ ሰርታችሁ ሞክሩት። እኔ ሰዎች ከውጭ አያመጡም። ይሄን ተቀመሱ በኋላ ማለት ነው። አንደኛ ነው ማሻአላ ተባረከ ረህማን። ከዛ እንደዚህ እናማስልና በመቀጠል ፍልፍል ሮሚያችንና ሽንኩርታችንን ነው የምንጨምረው ወይንም የማያቃጥል ቃሪያችንን። እንደምታዩት የኢትዮጵያን ባንዲራ ነው የሚመስለው። በጣም ነው የሚያምረው። ከዛ እንደዚህ ካረግን በኋላ አሁን ለ2 ሰዓት ያክል አስቀምጫዋለሁ ቅመሞቹ እንዲዋሃዱልን። ከዛ የምሰራበትን እንጨት የሽሽ ጣውጉን መስኪያ እንጨት ነው ያቀረብኩት። እንደዚህ በቅደም ተከተል ነው የምናዘጋጀው። መጀመሪያ ፍልፍል ሮሚ፣ ከዛ ዶሮ፣ ከዛ ሽንኩርት እያደረግን እንደዚህ እንሰካዋለን ማለት ነው በእንጨት። አሁን እዚህ ጋር የምሰራበትን መጥበሻ አዘጋጅቻለሁ። እኔ ሽሽ ጣውግ መጥበሻ እንዲሁም ደግሞ ኮፍታ ምናምን ሰራ የምጠቀምበት እሱ ስላለኝ በሱ ነው የምንጠብሰው። ትንሽ ዘይት ነው ያረኩትኝ ቅድም ስለተጠቀምን ስንሰብለው። እንደዚህ እያዟዟርን በደንብ አድርገን እንጠብሰዋለን። እሳቱን ቀነስ አድርገን እንዲበስልልን ውስጡ ማለት ነው። አያችሁት እንዴት እንደሚያምር? እቤታችሁ ሰርታችሁ ሞክሩት። ያበደ ብለው ደስ ይለኝ ነበረ። ሁሌ ያበደ ምግብ ነው የምታበይን፣ መቼ ነው ጤነኛ ምግብ እምሰሪልም ስላላችሁኝ ዛሬ ጤነኛ ምግብ ነው የምሰራው። ያው ያበደ ብዬ የምናገረው በጣም ስለሚጥም ነው በነገራችን ላይ። ከዛ በኋላ እንደዚህ ካረግን በኋላ ይኸው ደርሶልናል። በጣም ነው የሚያምረው። ቪዲዮውን ተወደዳችሁት ፎሎና ላይክ ማድረጋችሁን እንዳትረሱ ውዶቼ። ባይ ባይ።